ሰላም እንዴት ናችሁ? እንኳን ወደ ፊውቸር ሃይ ዩቲዩብ ቻናል በሰላም መጣችሁ። ኦነስት እስኪ አንድ ጥያቄ ልጠይቃችሁ። ለምን ያህል ጊዜ ስልካችሁ ላይ ታሳልፋላችሁ? የስክሪን ጊዜያችሁን ትቆጣጠራላችሁ ወይስ የስክሪን ጊዜያችሁ እናንተን እየተቆጣጠረ ነው? እንዲሁም ወላጆች ከሆናችሁ ልጆቻችሁ ኤክሴሲቭ ስክሪን ኦር የሚጎዳ ኮንተንት እንደማይጠቀሙ ምን ያህል እርግጠኞች ናችሁ? በዛሬ ቪዲዮ ስክሪን ላይ የምናሳልፋቸው ጊዜያቶች በቴክኖሎጂና በሪል ላይፍ መካከል ጤናማ የሆነ ህይወት እንዲኖረን ጥሩ የሆነ ፎከስ እና ፕሮዳክቲቪቲ በኦንላይን እና በኦፍላይን ያለው ሲስተም ባላንስ እንዲሆን ልጆች በስክሪን የጊዜ ቆይታቸው ጥሩና እናንተም ጥሩ እንቅልፍ እንድተኙ የዲጂታል ሀቢቶቻችን ትራክ ፍሪ የሆነ ኑሮ ለመኖር እንዲቻል ስልካችሁ ላይ ባለ ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል የሚባል ፌቸር አሳያችኋለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ለማታውቁኝ በላይ ሰው እባላለሁ። በቆይታችን ጠቃሚ የቴክኖሎጂ ሀሳቦችን እናነሳለን። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ይጫኑ። ስለዚህ መጀመሪያውን የስልካችሁ ሴቲንግ ላይ ትሄዳላችሁ ማለት ነው። ዘን ወደታች ስክሮል ታደርጋላችሁ። እንደምትመለከቱት ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል የሚል አንድ ፌቸር ይመጣልናል ማለት ነው። እሱን ክሊክ ታደርጋላችሁ። ስለዚህ እንደዚህ አይነት ኢንተርፌስ ይመጣላችኋል ማለት ነው። ይሄ ምንድነው የሚያሳየን? እኔ ለምሳሌ በዛሬ የቀን ውሎዬ ስክሪን ላይ ለምን ያህል ሰዓት እንደተጠቀምኩ ያሳየኛል ማለት ነው። ስለዚህ እኔ በዛሬ ውሎ የተጠቀምኩት አራውንድ 1 ሰዓት ከ8 ደቂቃ ተጠቅሜያለሁ ማለት ነው። ይሄን ስንመለከት ለምሳሌ ምን ሳደርግ ነው ለ1 ሰዓት ከ8 ደቂቃ የዋልኩት የሚለውን ለማየት ለምሳሌ ፕሮዳክት ኢን ፋይናንስ አራውንድ 33 ሚኒት ተጠቅሜያለሁ። ኢሜጅ ላይ አራውንድ 20 ሚኒት። ይሄን የተጠቀምኩት ፎር ሜኪንግ ዩቲዩብ ተምኔል ለመስራት አንዳንዴ እዛ ላይ ስለገባው ነው ኢሜጅ ላይ 20 ደቂቃ የተጠቀምኩ። እንደገና ምን አፖች ተጠቅሜያለሁ የሚለውን ለማየት ያክል አሁን ለ2 ደቂቃ ስክሪን ሪኮርደር ተጠቅሜያለሁ። እንዲሁም ጋላሪ 18 ደቂቃ። እነዚህ ተደማምረው ነው 1 ሰዓት ከ8 ደቂቃ የሚመጡት ማለት ነው። ስለዚህ አሁን በዋናነት በቴክኖሎጂ ከመጎዳት ይልቅ ቴክኖሎጂን በመጠቀም ህይወታችን የማቅለል ስነ ዘዴን ነው ላሳያችሁ የፈለኩት። ይሄውም ለምሳሌ ስክሪን ታይማችን እንዴት ማኔጅ ማድረግ እንደምንችል፣ የሚረብሹን ነገሮች እንዴት ሪዲዩስ ማድረግ እንደምንችልና በኦንላይን እና በኦፍላይን መካከል ያሉ ስራዎችን ባላንስ ማድረግ ያጠቃልላል። ወደታች ስክሮል አድርጋችሁ ስክሪን ታይም ጎል ይላልና እሱን ለምሳሌ ጎል ማስቀመጥ ትችላላችሁ። በየቀኑ የምታደርጓቸው ውሏችሁ ስክሪን ላይ ለምን ያህል ሰዓት መጠቀም እንደምትችሉ ሴት ጎል ወይም ጎል ማስቀመጥ ትችላላችሁ ማለት ነው። ስለዚህ ይህን ክሊክ ስናደርገው ለምሳሌ አሁን በዛሬ የቀን ውሎዬ ለምሳሌ እንደ ሳምፕል ስለሆነ እኔ እያሳየኋችሁ ያለው ሰዓቱን ማኔጅ ታደርጋላችሁ ማለት ነው። ለምሳሌ ለ2 ሰዓት ብል 2 ሰዓት ይህን 00 ታደርጋላችሁ። 2 ሰዓት ካል ዘን ደን እንለዋለን ማለት ነው። ስለዚህ አሁን ይቺ 2 ሰዓት ሊሚት ስትደርስ አጠቃላይ ሁሉም ስክሪን ፋንክሽን አያደርግም ማለት ነው። ስለዚህ ይችን ታይመር ሪሙቭ አላደረግናት ድረስ ከ2 ሰዓት በኋላ ስክሪኑን መስራት አይችልም ማለት ነው። ስለዚህ በእንደዚህ አይነት መንገድ ሲት አድርጋችሁ መጠቀም ትችላላችሁ ማለት ነው። ሁለተኛው ነገር አፕሊኬሽን በእያንዳንዱ በእናንተ ስልክ ላይ ኢንስቶል የተደረጉ ሶፍትዌሮች በእያንዳንዱ ለምትጠቀሙት አፕሊኬሽን ለምን ያህል ጊዜ መጠቀም እንዳለባችሁ ታይም ማኔጅ ማድረግ ትችላላችሁ ማለት ነው። ስለዚህ አፕሊኬሽን ታይመር ይላል። እዚህ ላይ ክሊክ ስታደርጉ ዘን ይችን ክሊክ አድርጓት። እንደምትመለከቱት አፕሊኬሽን ታይመር ይላል። ዘን ፕላስ የሚለውን ስታደርጉ እንደምትመለከቱት ከኔ ስልክ ላይ ኢንስቶል የተደረጉ ሶፍትዌሮች ይመጣሉ ማለት ነው። ስለዚህ በእያንዳንዱ በእነዚህ ሶፍትዌሮች አሁን እዚህ ላይ ሴሌክት ብናደርገው ስለዚህ እያንዳንዱ በእኔ ስልክ ኢንስቶል የተደረጉ ሶፍትዌሮችን ታይም ሊሚት ማድረግ ይችላሉ። ስለዚህ ሲት ታይመር ትሉታላችሁ። ስለዚህ በእያንዳንዱ አፕሊኬሽን ታይም ሊሚት ማድረግ ትችላላችሁ ማለት ነው። ስለዚህ በእንደዚህ አይነት መንገድ መጠቀም ትችላላችሁ። ለምን ላይ ጠቅመን ይችላል? ስክሪን ላይ ብዙ ሰዓት እንዳናሳልፍ፣ እንደገና ለፎከስ እና ፕሮዳክቲቪቲ ይጠቅመናል ማለት ልጆችንም ለመቆጣጠር ወላጆች ይጠቅማቸዋል ማለት ነው። ሌላው ወደታች ስክሮል ስታደርጉ በጣም ብዙ ፌቸር ነው ያለው። ለመልካም ነገር ከተጠቀምንበት ያው እንደምናውቀው ቴክኖሎጂው በጣም ደስ ይላል። ስለዚህ ለምሳሌ መኪና ስንነዳ ሊሆን ይችላል ኦር ስንንቀሳቀስ ሊሆን ይችላል። ቮሊዩሙ ደግሞ በምን ያህል ለጆሮአችን በሚመጥን መንገድ ሲት ማድረግ እንደምንችል ሊሚት ማድረግ እንችላለን ማለት ነውና ይሄ ሁለተኛው መንገድ ነው። ከዚህ ተነስተን ምን ያክል ጊዜያችን እየተጠቀምንበትና እያባከነው መሆኑን መረዳት እንችላለን ማለት ነው። የቀን ውሏችንም መገምገም እንችላለን ማለት ነው። ውድ የቻናችን ቤተሰቦች እስኪ እናንተ ለምን ያህል ጊዜ ስክሪናችሁ ላይ እንደምታሳልፉ ኮሜንት ላይ ያሳውቁን። እንማርበት ዘንድ በቆይታችሁ ምን እያደረጋችሁ ነው የምታሳልፉት ኮሜንት ላይ ያሳውቁን። ሌላው ፌቸር ምንድነው? ሶስተኛው ነገር ወደታች ስክሮል ስታደርጉ ፎከስ ሞድ ይላል። ይሄ ፎከስ ሞድ እንግዲህ ፎከስ የተለያዩ ሞዶች ነው ያለ የምናገኘው። ለምሳሌ ወርክ ሞድ፣
ሶሻል ሚዲያን ብሎክ ማድረግ ኦር ብሎክ ወርክ አፕሊኬሽን የምንሰራባቸውን አፕሊኬሽን ብሎክ ማድረግ ሊሆን ይችላል። ስለዚህ ሪዲዩስ አነሰሰሪ ስክሪን ታይም የማንፈልጋቸው ወይም ኢንተራፕት ወይም የሚረብሹን ለፕሮዳክቲቭ ለምርታማነት የሚረብሹን አፕሊኬሽኑ ፓውዝ ማድረግ እንችላለን ማለት ነው። በስራችሁና በምትሰሩት ነገር ብቻ ፎከስ እንድታደርጉ ያግዛችኋል ማለት። ስለዚህ ፎከስ ሞድ የሚለውን ክሊክ ታደርጋላችሁ ማለት ነው። እንደምትመለከቱት በጣም ብዙ ሞዶች ነው የምናገኝ። ለምሳሌ ፎር ዘ ሴክ ኦፍ ክላሪቲ ለሚሲ ዘ ስሊፕ ሞድ ቲያትር፣ ድራይቪንግ ሊሆን ይችላል፣ ኤክሰርሳይዝ እና ሪላክስ ስናደርግ ስንሰራ ሊሆን ይችላል። ምን ሞዶች መጠቀምና ሩቲኖች መከተል እንዳለብን ለማሳወቅ ነው ከዚህ ላይ የመጣልን ማለት ነው። ስለዚህ አሁን ስሊፕ ላይ እንሄዳለን። ለምሳሌ እንደምትመለከቱት ዘን ኦን ታደርጉታላችሁ ማለት ነው። ይሄ ኦን ነው። ስለዚህ ተርን ኦን ማኑዋሊ ተርን ኦን ማድረግ ትችላላችሁ ማለት ነው። ነገር ግን አውቶማቲካሊ ተርን ኦን አውቶማቲካሊ የሚለውን ክሊክ አድርጉ። ስለዚህ ስሊፕ ስኬጁል ታደርጋላችሁ ማለት ነው። ወይም ለምን ያህል ሰዓት ነው የምተኛው? አሁን ለምሳሌ አንድ ጤነኛ የሆነ ሰው ቢያንስ በቀን በሳይንሱ 8 ሰዓት መተኛት አለበት ይላል። ነገር ግን ሞር እኔ ሪኮማንድ ማድረጋችሁ 6 ሰዓት በቀን ከተኛችሁ በቂ ነውና ስለዚህ አሁን ሰዓቷን ታስተካክላላችሁ ማለት ነው። ስለዚህ እኔ ለምሳሌ 6 ሰዓት እንድተኛ ካፈለኩኝ በእንደዚህ አይነት መንገድ ስሊፕ ታይም 6 አወር ይላል። በእንደዚህ አይነት ሴት አረኩት ማለት ነው። ስለዚህ ይህን ሴቭ ታደርጉታላችሁ። ከዛው ላይ ሳትወጡ ዌክ አፕ አላርም ወይም አላርም እንዲያነቃችሁ የምትፈልጉ ከሆነ ይችን ክሊክ ታደርጋላችሁ ማለት ነው። ዘን አላርም ሳውንዱን፣ ቫይብሬሽኑን፣ አጠቃላይ ያሉት ነገሮችን ሲት ማድረግ ትችላላችሁ። በጣም ደስ የሚል ፊቸር ነው፣ ተጠቀሙበት። በጣም ብዙ ነገር ታገኙበታላችሁ ማለት ነው። አድ ኮንዲሽን የሚለውን ክሊክ ታደርጉ። ወደ ስክሮል ስታደርጉ በጣም ብዙ ፊቸር ነው ያለው። ለምሳሌ ቻርጅ ስታተሱ ይህን ያህል ከሆነ በኋላ ምንም አይነት ስክሪን እንዳልተጠቀም ልትዩ፣ ባትሪ ሌቭሉ፣ ፓወር ሴቪንግ ሞዱ ኦር ሳውንድ ሞዱ በእንደዚህ አይነት መንገድ በቃ በጣም በተለያየ ለምሳሌ ስልክ ለምሳሌ እንዳይደወላችሁ ከፈለጋችሁ ፍሮም ኤኒዋን ምንም ከማንም እንዳይደወለ በምትፈልጉ ከሆነ በእንደዚህ አይነት መንገድ እያነበባችሁ እያንዳንዷን ሃይላይት ነው እያሳየዋችሁ ያለሁትና እያንዳንዷን ነገር መጠቀም ትችላላችሁ ማለት ነው። እንደን በሏት በእንደዚህ አይነት መንገድ ትጠቀማላችሁ ማለት ነው። ሩቲን መጨመር ከፈልጋችሁ እዚህ ላይ መወስዳችሁ ደግሞ የእናንተ ደግሞ የምትፈልጉት ከነዚህ ከተዘረዘሩት ውስጥ የእናንተ ሩቲን የማይገኝ ከሆነ ከዚህ የራሳችሁን ሩቲን ክሬት ማድረግ ትችላላችሁ ማለት ነው። ስለዚህ በእንደዚህ አይነት መንገድ ይሰራል ይሄ ሶፍትዌር። ሌላው ወደ ኋላ እንመለስና ቤድ ታይም ሞድ አለ የራሱ የሆነ የመኝታ ጥሩ እንቅልፍ ለመተኛት እንግዲህ ኖቲፊኬሽኑ ኦፍ ማድረግ ይጠበቅብናል። እንዲሁም ስክሪኑን ማፍዘዝ አለብን ወይም ስኬጁሉን አውቶማቲካሊ። ስለዚህ ቤድ ታይም የሚለውን ክሊክ ታደርጋላችሁ። ስለዚህ እንደ ቅድም እንደነገርኳችሁ ታይሙን አውቶማቲካሊ ክሊክ ማድረግ ትችላላችሁ። አዘር አክሽን የሚለው እዚህ ላይ ክሊክ አድርጉ። አሁን እንደምትመለከቱት አሁን ቹዝ ዋት ቱ ዱ ኢን ዚስ ሞድ በዚህ መስራት የምትፈልጉ ለምሳሌ ግሬ ስኬል የሚለው ሜክ ዘ ስክሪን ብላክ ኤንድ ዋይት ስክሪናችሁን ዋይት እና ብላክ ማለት ነው። ፎር ዮር አይስ ላይ በጣም ከሶሻል ሚዲያ የሚለቀቁት ለእኛ ፎከስ እና አቴንሽናችን እንዲይዙ ተብሎ ብሉ ላይት ኤክስፖዠር ነው የሚለቀቁት እና እሱ ደግሞ ለአይናችን ጥሩ ስላልሆነ ግሬ ስኬሉን ኦን ካረጋችሁት በዚህ መንገድ ለአይናችን ወይም ስክሪኑ ብላክ ኤንድ ዋይት ስለሚሆን ለአይናችን ጥሩ ይሆናል ማለት ነው። ስለዚህ ዳርክ ሞድ መጠቀም ከፈልጋችሁ ለአይን የሚመቸው ሳውንድ እና ቮሊዩም ኮንትሮል ማድረግ ትችላላችሁ ማለት ነው። ስለዚህ በእንደዚህ አይነት መንገድ ሴትአፑን አስተካክላችሁ መጠቀም ትችላላችሁ ማለት ነው። ሌላውና ትልቁ ነገር ያው ዱ ኖት ዲስተርብ ነው። እዚህ ላይ ስቴይ ፎከስ የሚለው ነው። ዱ ኖት ዲስተርብ ማለት ወይም የሚደወሉበትና ኖቲፊኬሽኑን ኦፍ ማድረግ ነው። ስለዚህ ኮላይን ሜሴጅ ይላል። እቺን ኦፍ ማድረግ ትችላላችሁ። ነን ብላችሁ እዚህ ላይ ክሊክ ታደርጉ። ሜሴጁንም በተመሳሳይ ነን በዚህ አይነት መንገድ እንደገና ደግሞ አሁን ለምሳሌ አንድ ስልክ ተደውሎ ከ15 ደቂቃ ኢንተርቫል በኋላ እንዲደውላችሁ ከፈለጋችሁ ይችን በተን ክሊክ ኦን ታደርጋላችሁ ማለት ነው። በእንደዚህ አይነት መንገድ ማስተካከል ትችላላችሁ ማለት ነው። ቤድ ታይም ሞድ መጠቀማችን ለምን ይጠቅመናል? አንደኛ ሪዲዩስ ብሉ ላይት ኤክስፖዠር፣ ብሎክ ዲስትራክሽን ወይም መረበሽን ለማቆም ነው። ኢንከሬጅ ሄልዚየር ቤድ ታይም ሩቲን ነው። ስለዚህ ምኝታችን አካባቢ ቴክኖሎጂ ፍሪ የሆነ ዞን ክሬት ለማድረግ ይጠቅመናል ማለት ነው። በእንደዚህ አይነት መንገድ መጠቀም ትችላላችሁ ማለት ነው። አምስተኛው ነገር ፓረንታል ኮንትሮል ነው። እንደምትመለከቱት ከዚህ ውስጥ ፓረንታል ኮንትሮል የምትል ሴት አለች። ይሄ ወላጆች የልጆቻቸውን ስክሪን ታይም ማኔጅ ለማድረግ እንደገና ፊልተር ኢንአፕሮፕሪየት ኮንተንት አስፈላጊ ያልሆኑ ኮንተንቶችን ፊልተር አውት ለማድረግ አፕሊኬሽኖችን ሪስትሪክት ለማድረግ ወይም በሰዓት ሊሚት ቅድም እንዳሳየኋችሁ ማኔጅ ለማድረግ ጤናማ የቴክኖሎጂ ሀቢት እንዲኖራችሁ ከቴክኖሎጂ አዲክሽን
እና ፖዚቲቭ የሆኑ ኮንተንቶች ብቻ ወደ ልጆች እንዲመጣ ማድረግ እንዲችሉ ፓረንታል ኮንትሮል መጠቀም ይጠበቅባቸዋል ማለት ነው። ስለዚህ ፓረንታል ኮንትሮል ክሊክ ሲያደርጉ እንደዛ አይነት ኢንተርፌስ ይመጣል ማለት ነው። ሶ ሌት እዚህ ስትላላችሁ። ስለዚህ የእናንተ የሴሌክት ዮር ቻይልድ ኦር ቲኔጅ አካውንት አሁን መጀመሪያ ቲኔጅ አካውንት ክሬት ታደርጋላችሁ። አድ አናዘር አካውንት ይላል። ለምሳሌ እኔ በዚያው ልሄድ። ለምሳሌ ሱፐርቫይዝ አካውንት አልኩት፣ ሱፐርቫይዝ አደረኩት። ስለዚህ አሁን ኔክስት አልኩት። ፓረንት ኢንተሪዮር ጉግል አካውንት፣ ጉግል አካውንቴ ለምሳሌ ይሄ ከሆነ ኔክስት አልኩት። ኢንተር ፓስዋርድ እዚህ ላይ ፓስዋርድ ታስገባላችሁ ማለት ነው። ስለዚህ በዚህ መንገድ ፓስዋርዱን አስገባው ኔክስት ትላላችሁ። ሶ አሁን ፓረንታል ኮንትሮል አሁን ምን ነው የሚሰሩ ዋት ፓረንት ካን ሲ ኤንድ ዱ አሁን ማኔጅ አካውንት ሴቲንግ ኮንትሮል አሁን እዚህ ላይ ብዙ ነገር ነው ኮንትሮል ማድረግ ብሎክ ኦር አፕሩቭ አፕሊኬሽን ሪሞትሊ ወይም ከየትኛውም ቦታ ሆኖ አፕሊኬሽኖችን ልጁ የሚጠቀማቸውን አፕሊኬሽኖች ሪቪው ማድረግ ይችላል። ኮንትሮል ሎኬሽን ሴቲንግ ምን ላይ አሁን ልጁ በምን አይነት ሎኬሽን ወይም በምን አይነት ቦታ እንዳለ ማወቅ ይችላሉ ማለት ነው። ሊሚት ስክሪን ታይም ኤንድ ሱፐርቫይዝ ዲቫይስ ሴት ፊልተር ኮንትሮል ዩዝ ሱፐርቫይዝ ቪዥን እነዚህ በጣም ብዙ ፊቸሮች አሉ ማለት ነው። ስለዚህ እነዚህን ካያችሁ በኋላ እዚህ ላይ ፓስዋርድ ታስገባላችሁ። የቲኔጀር ፓስዋርድ አለው ራሱን የቻለ እሱን ታስገባላችሁ ማለት ነው። ሶ ኔክስት አልኩት። ኦ ማይ ጋድ አሁን ፓረንታል ኮንትሮል በሚገባ እየሄደ ነው አለው። ሶ አሁን ኮንትሮል ኦን ጎግል ፕሌይ ለምሳሌ ጎግል ፕሌይ ከሆነ ሶ ኔክስት አል ነው ይሄን ደን። ስለዚህ አሁን እዚህ ላይ እንደምትመለከቱ አፕሊኬሽን አክቲቪቲ ለምሳሌ ዳይሊ ሊሚት ለምሳሌ ዳውን ሊሚት ስኩል ታይም ብሎክ አፕሊኬሽን በጣም ብዙ ሰርቪስ ቅድም እንደነገርኳችሁ ለምሳሌ ሳይን ኢን ዲቫይስ ሎኬሽን ሼሪንግ ሎኬሽን ሲቲንግ ዮር ሲቲንግ ጌት ሞር ኮንትሮል ከዚህ በጣም ብዙ ኮንትሮል እዚህ ላይ አሁን ጌት ሞር ኮንትሮል ያላችሁ በሄዳችሁ ቁጥር ብዙ አይነት ሰርቪስ ነው የምታገኙበትና እናንተም ያው ተጠቀሙበት። ልጆቻችሁን በዚህ መንገድ ኮንትሮል ማድረግ ትችላላችሁ ማለት ነው። ስለዚህ እኒህና መሰል ነገሮች እናገኛለን ማለት ነው። በአጠቃላይ ዲጂታል ዌልቢንግ ኤንድ ፓረንታል ኮንትሮል ጥሩ የሆነ የቴክኖሎጂ ቀረቤታ እንዲኖረን ባይ ሲቲንጉን ሊሚት በማድረግ ኢንካሬጅ ኦፍላይን አክቲቪቲ ላይክ ለምሳሌ መጽሐፍ ማንበብ ሊሆን ይችላል ኦር ኤክሰርሳይዝ አውትዶር አክቲቪቲ በመስራት ሊሆን ይችላል። ሶ ቴክኖሎጂን ማይንድለስ ከሆነ ስክሮሊንግ ራሳችሁን ማዳንና መታደግ ያስፈልጋል ማለት ነው። በዚህ መንገድ ዲጂታል ላይፋችሁን መኖር ትችላላችሁ። የዛሬው መልእክቴ ነው። ሶ ይህ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በየጊዜው የምንለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ይጫኑ። ለእናንተ ፕሮብለም የመሰላችሁ እኔ ላግዛችሁ የምችለው ነገር ካለ ኮሜንት ላይ አሳውቁኝ።